ሰላም ለእናንተ ይሁን ውድ ቻናሌ ቤተሰቦች እንደምን ቆያችሁ? እግዚአብሔር ይመስገን። እንግዲህ ለቻናሌ አዲስ ስለሆናችሁ ላይክ፣ ሰብስክራይብ እያረጋችሁኝ የዋዳን ክፍል 40 ተለቋል። እንግዲህ የዋዳን ክፍል 40 ድራማ ላይ በጣም የሚያሳዝነው ሁኔታ እንግዲህ ገብታችሁ ማየት ትችላላችሁ። የዋዳን ያጓቷ ልጅ እንዳሳበደች እንግዲህ ሳሚና ማይ ይዞ ይመጣሉ። መደንዘዣ እየለቀቃት እንደሆነ ታኝታለች። እንግዲህ በቃ ሳሚ አንተ ገብተህ ተኛ ሂድ ትላለች ማለት ነው። ለምን እንደሆነ ውስጧ ማሂ በጣም እንደተረበሸች ለምን እንደሆነች ራሱ ለምን እንደተረበሸች አላወቅም። ግን ውስጤ በጣም እየተረበሽኩ ነው። ግን ለምንድን ነው ብሎ ሲጠይቀው እኔ እንጃ እንዴት ነው የዋዳን ከመሬት ተነስታ ልታብድ የምትችለው ብላ ትጠይቃለች። እንግዲህ እሷም በድንጋጤ ውስጥ ሆና ነው ይሄን ጥያቄ የምትጠይቀው። እሷም እንግዲህ ድሮ ጎረቤት ያለ አንድ ጎረቤት አብዳ ነበረ እንደዚህ ነው አትላለች። እንግዲህ ዋዳንም እንደዛ ነው ያበደች። ትንሽም ስለሆንኩኝ ይህ አንዳንዱ አውቃለሁ። መጨረሻ ላይ የባሏና ስላልወደዱት ጦንቃይ ቤት ሄዶ የባሏ ወንድም ጦንቃይ እንዳደረጉበት ሰማች። ይህንን ነገር ትነግራለች ማለት ነው። እሷ ራሱ ለመዳን ብዙ ጊዜ ጦንቃይ ቤት እንደምትሄድ ታውቃለች። እንግዲህ ማሂም በጣም ተጨንቃ መስሎም ሊሆን ይችላል። እንዴት ነው ወይስ ልክም ሊሆን ይችላል። የዋዳን እንዴት ነው እንዲህ ልታብድ የቻለች ብላለች። እሱም የዋዳን በጣም ተጎድታ ስለነበረ ከጎኑ መሆን ያለበት ከመቼም ጊዜ በላይ ሁላችንም ከየዋዳ ጎን መቆም እንዳለብን በጣም ነው የምታሳዝነው። እንግዲህ በአጎቷ ምስትና ልጅ ክፋት ነው እችን እንደዚህ ያደረጉት። እንግዲህ የሰው ክፋት ይሄን ያህል ነው። ከዚህ ድራማ ብዙ ነገር እንደምትማሩበት ተስፋ አደርጋለሁ። ሳሚ ደግሞ የዋዳንን በጣም ይወዳታል። እሷ ግን አታውቅም። እሱ ግን በጣም እንደሚወደው ነው። ግን ተደናግጣለች። አሁን ማተኛት እንዳለበትና በምትፈልግ ጊዜ መደወል እንዳለበት እና መተኛት እፈልጋለሁ እያለ እንግዲህ ሳሚ ለመተኛት ይወጣል። ማለት የዋዳንን እዛ ክፍሏ ቁጭ ብላለች። እንግዲህ እሷ ናት ለየዋዳን ያለችው አሁን የምትንከባከበው ምሳም ስለሆነች ታስተኛታለች። አሁን ላይ እሷ ተኝታ ስለሆነ ከጎኗ ልተኛ ትሄድና እንግዲህ የዋዳን በሚያሳዝን ሁኔታ ነው ማበዱ። እንግዲህ ሳሚም በጣም በሷ በማበዱ በጣም እንደተጨነቀና ማን እንደሚያንከባክባት ሀሳብ ውስጥ ይገባል ማለት ነው። ግን ከዚህ በኋላ ማን እንደሚንከባከብ እንዴት እንደዚህ ልትሆን እንደቻለች ግን ከእንግዲህ በኋላ እስከ ሞት ቢሆን ዋዳን መተው አልችልም፣ እስከ ሞት ድረስ አብሬት ይሆናለሁ። እናቷም ደግሞ ከሀገር ውስጥ ሆና ከሀገር ወጥቻለሁ ብላ እሱም አውቃለች። በባለፈው እንደሚታቁ ሳሚ ታግቶ ነበረ። ያሳገተችውም ደግሞ ሂሩት ስለሆነ ለምንድን ነው ያገተችው እያለ ይጨነቃል። በዚህ መሀል እየተጨነቀ ሊዲያ ክፍሏን እሱ ሀሳብ ውስጥ ሆኖ እሱም ሊዲያ ትመጣለች እና እሱም በጣም ተጨነቀ፣ ተደናገጠ። ግን እጇንም በጣም ይዞ ስለነበረ በጣም ስላስደነገጥሽኝ ፈጣሪ ረስቶሽን እንጂ የሆነ ነገር ሊያደርግሽ ነበረ ይላታል። እሷም ይቅርታ ጠይቃ ሊዲያንም የእሷን ይቅርታ ምንም ማድረግ እንደሌለበት ድጋሜ እንደዚህ ነገር እንደማታደርግ ቃል ያስገባታል። ግን ከመጣሽ አይቀር የሆነ ነገር ማውራት አለብንና ተቀመጭ ይላታል። እንግዲህ አሁን ተበሳጭታ ሌላ ጊዜ ማውራት እንችላለን
ይላል። እንግዲህ እሷም አሁን ነው ማውራት ያለብን ይላል። አሁን በዚህ ሰዓት የዮአዳን ጉዳይ ነው እሱን ያሳሰባትና በዚህ ሰዓት በጣም እቺን ዮአዳን እንደምጠላ ያውቋል ልጁንም እሱም እያስመሰለ እርግጥንም እንደማልወደው እያለ ያስረዳታል። ግን አሁንም እንዳደረገ ምንድነው ብላ ስትጠይቀው ዮአዳን ህመማን እንደምታስታውስ ብቻን መተው አለብን፣ ግን ይሄን ነገር እኔ በራሴ አስቤ ማድረግ አለብኝ፣ አንተ እንዴት እንደዚህ ትናገራለህ ብላ እንግዲህ ተቆጣ ትወጣለች። ሳምም ሀሳብ ውስጥ የዮአዳን እንደዚህ መሆኑን ሀሳብ ውስጥ አስገብተዋል። እንግዲህ እንኳን ሳሚ ሌላው ሰው ራሱ በጣም ነው የሚያሳዝነው። ሩት ደግሞ በጠዋቱ ወረቀት ይዛ ፋይል ይዛ ቁጭ ብላለች። ማይም ትመጣለች እና መናገር እንዳለበት ትናገራለች፣ ለምን እንደፈለገች። ይሄ ወረቀቱ ደግሞ የማህሌት ወንድም ቤት ገብቶ የሰረቀ ስለሆነ እሷ ደግሞ እሷን ትጠይቃለች። ምንድነው ይሄ ነገር ትላለች። እንግዲህ ያ ልጁ እውነቱን ነው ሲያወራ የነበረ ብላ ድንብርብሮ አይወጣም እያለች የምትጠይቀው ነገር ያሰበችው ሌላ ነበረ፣ ግን ትደብቃለች። እና ቆሻሻ ውስጥ የሆነ አነሳውት ከቆሻሻ ጋር ጥለሻል፣ ግን ስራሽን በአግባቡ ስሪ ብላ ትቆጣታለች። ማይም በጣም ተደናባብራለች። እሷም በጣም እየተቆጣች ስለሆነ ፋይሉን ይዛ እንግዲህ ወደ ክፍል ትገባለች። ፋይሉን ግን የሰረቀ ሌላ የማይ ወንድም ስለሆነ ማይ ምንም የማታውቀው ነገር የለም። በዚህ አጎቷይም ደግሞ በእንቅልፍ ልብ እሷን ነው የሚያስታውሰው። እንግዲህ እንዳስቀየማት እሷም ደግሞ ሆን ብላ እንደዚህ እንዳደረገ በህልም ነው እንደዚህ የሚያየው ማለት ነው። አጎትዮ የዮአዳንን ያያል። ግን ያደረከ ሁሉ ነገር መቀጣት እንዳለበትና ቅጣቱ ምን እንደሆነ እሱም ይጠይቃል። እንግዲህ እሷም ደግሞ የእሱን ቅጣት ምን እንደሆነ ሞት መሆኑን ትነግራለች። እንግዲህ ይሄ እውነት ሳይሆን ህልም ውስጥ ነው ዮአዳንን ስታንቀው ያየውና ደንግጦ ይነሳል። ደንግጦም እሷም ቁጭ ብላለች። እንግዲህ ስልኳን እየጎረጎረች የሆነ ነገሩን እየሸረበች ይሆናል። እንግዲህ ምንድነው የሆንክ ብላ እሷም ትደነግጣለች። ደንግጣ የሆነ የማይሆን እንቅልፋቼ ነው ደንግጬ የተነሳሁትና ይቅርታ አድርግልኝ ብሎ ተመልሶ ይተኛል ማለት ነው። እንግዲህ የሩት ስራ አጎትዮ ንጹህ ሰው ስለሆነ የእሷን ስራ ነው ዮአዳንም እንደዚህ ያሳበዳት ማለት ነው። እንግዲህ የማይ ወንድም ደግሞ ተኝቷል። ተኝታ በር ይንኳኳል እና ፍቅረኛው ናት የመጣችው። እያለቀሰች መጣች። እንግዲህ ፍቅረኛዋ መታለች። በጣም ነው ተቃቅፎ ታለቅሳለች። ምን እንደሆነች አስረጅኝ፣ ምን ሆነች ነው እንደዚህ ይላታል። ምን እንደሆነች ሳታስረዳው በእንቅልፍ ነው እንግዲህ ምንም አልሆንኩም ከእንግዲህ ሆነ ምንም የለም አስተካክል ያለው እያለች ታለቅሳለች። እንግዲህ ካስተካከልሽ ለምንድን ነው የምታለቅሽው ይላታል። እሷም ግን ምንም ማውራት እንዳልፈለግም ትናገራለች እና ዝም ብለን አቅፋኝና እንተኛ ትላለች። እሱም የስራ ስላገኘ የደስታውን ይነግራታል ማለት ነው። እኔም ስራ አግኝቻለሁ ይላታል። አንድ በጣም ጸደይ ስራ እንዳገኘውና ነገ የመጨረሻ ኢንተርቪው እንደሚያደርግ እሷን ያስረዳታል። ግን ስራው ተመሳሳይ እንዳንቺ ነው ይላል። እሷም አልገባኝም ምንድነው ትላለች። እሷም ቀስ ብሎ ይገባሻልና አሁን እንተኛ ይላታል። እንግዲህ እሷም አዝና ነው የመጣችው። እንግዲህ አጎትዮ ጠዋቱ ተነስቶ እሷ ጋር ሄዷል። እሷም ተኝታ ነው ያለች። እንግዲህ በረፈደ ሰዓት ይቅርታ ይጠይቃታል። እንግዲህ ይቅርታ አድርግ ልጄ አጥፍቻለሁ እያለ ማይ ትመጣለች እና ደህና መሸሽ ማይ ትላለች።
ይላታል ማለት ነው። እሱም የዋዳን እንዴት እንደሆነች ይጠይቃታል። ደህና እንደሆነች እና ነገ የሐኪም ቤት ሄደን ዶክተሮቹ ምን እንደሚሉ እንሰማለን ትላለች። እንግዲህ እዛ ሄደውን ዶክተሮቹ የሚሉን መስማት አለብን። እስከ ዛሬ ድረስ የዋዳንን አደራ የሚሰጠው ላንቺ ነው፣ የዋዳንን ጠብቅልኝ ብሎ አጎትዮ አደራ ለማለት ሰጥቶ ይወጣልና ነገ በጠዋቱ ሐኪም ቤት እንደሚሄዱ እረፍት ማድረግ እንዳለባቸውና መተኛት እንዳለባቸው ነግሯት ደህና ደር ብሎ ተነስቶ ከመኝታ ይወጣል። እንግዲህ የምትናገር ነገር አለ ቀር ብሏታል ማሂ። ግን ምንም ሳትናገር ወደ መተኛት ሄዳለች። የዋዳን ተኝታ ስላለች ያ የወዳን ጋራ ነው የምተኛ። እንግዲህ የማይ ወንድምና ፍቅረኛውም ከእንቅልፍ ተነስቶ ግን ምንድነው ስራ ብላ ስትጠይቀው ስራውን ፍቃደኛ አይደለም። ግን ሁሉም ሰው እንዳንቺ ነው የሚመስልሽ? እንዳንቺ ማለት ምን ማለት ነው አልገባኝም። ይሄማ በጣም ግልጽ ነው። ከማንኛውም ሽማግሌ ጋር ታንዘላዝለሽ ያመጣሽው ብር እኮ ነው እስከ ዛሬ ስታኖሪኝ የነበረ ይላታል። ግን ምን ነው ደበረሽ እንዴ ይላታል። እሷም ምን ነው ደበረ እንዴ እስከ ዛሬ ስንኖር የነበረ ተንዘላዝዬ ባመጣበት ብር እኮ ነው ዛሬ ነው ትላለች። እሱም እንግዲህ በወጣ ይታካል ይላታል። እንግዲህ ስራ እንደምትወጣና ማታ እንገናኛለን ትላለች። እሱም ደግሞ ስራ ያገኘው ማታ ስራ ስለሚገባ መገናኘት አንችልም ይላታል። እንግዲህ የሀብታም ነገር በደሃ መሳቅ ነው የሚያስደስታችሁ ሰቄ ዳኪም። ግን አንተ የምትለው ነገር የምር ነው እንዴ ትላለች። እሱም ያው የምር ነው። እስከ ዛሬ ቆይታችን በጣም አመሰግናለሁ። እስከ ዛሬ አብረን መቆየት አንችልም ትላለች። በጭራሽ እንደዚህ መሆንማ የለበትም። የኔና የአንተ ነገር በቀላሉ ሊቋጭ የሚሆን አይደለም እላታል። እሱም እጇን ይዞ እሷን ያስፈራራታል ማለት ነው። ከዚህ በኋላ በአጋጣሚም ቢሆን በመንገድ ላይ ቢገኙ እንደሚጎዳትና በጣም ዝቶበት ጸጉሯን ይዞ በጣም ነው የሚዝትበት። እንግዲህ ያድርግልሽ ብላ ከቤት ፍቅረኛውን ያባረራል ማለት ነው። ፍቅረኛውን ከቤት ካባረረ በኋላ እሷ ተናዳ ከቤት ትወጣለች እና እንግዲህ እሷና አሁን መንገድ ላይ ይገናኛሉ ከነሳሚ ጋራ። ግን ሜሮን እባላለሁ በባለፈው እዛ ቤት ያገኘው ልጅ አይደለም እንደ ብላ ትጠይቃለች። ግን በባለፈው ሲያግቱ አይቼ ነበረ። ግን ማን እንዳገተ አውቃለሁ፣ ማን እንዳሳገተም ከአጋቶች መሀል አንዱን አውቃለሁ። ከጠቀመ መረጃ ብዬ ነው ብላ ለሱ ትነግሯለች። እሱም አጋቾቹን ስለሚያውቁ ያጋቾቹን ሰው እኔ በራሴ አውቃለሁ ይላታል። ግን ለዛ ነው አመሰግናለሁ ያልኩሽ ያገቱን ሰዎች አውቃለሁ ብሎ መልሱን ይመልሳታል ማለት ነው። አጋቾቹን እሱ ያውቃል። ለመስማትም ፍቃደኛ አልነበረም እና እሷን ትቶ ይሄዳል። እሷም ምንድነው ምን ሆኖ ነው ብላ መንገዱን ትቀጥላለች። እንግዲህ የዋዳንም ትመጣለች። ልጅቷን ቁጭ ብላለች። እሷ ደስ የሚለው ልጅ ጋራ ነው ቁጭ ብዬ ምግብ የምበላው እያለች ማያ ቅፋ ትመጣለች። ሄዳም ከልጅቷ ጎን ትቀመጣለች። እንግዲህ ነይ እዚህ ጋር አቅርቤልሻለሁ የዋዳኔ እዚህ ቢ ትላለች። እሷ ደግሞ ከእሷ ጋር መብላት እንዳለበት ትነግራለች። እሷ ደግሞ በጣም ፈርታለች። ግን እሷ የኔ እህት አይደለችም፣ የኔ እህት አይደለችም። የብዙ እናቶች እንባ ያለበት ትዳሩን የበጠበጠች ስለሆነ የኔም ትዳር እንዳትበጠብጠው እኔ አልፈልጋትም ትላለች። እንግዲህ እሷ አእምሮ ተነክቶ ስለነበረ ደግሞ የእሷ ፊትን እንዳትነሳ፣ ፊትን ከነሳበት ህይወቷን እንደምትመሰቃቅል ብላ ትናገራለች።
እሷ አይምሮ ትክክል ስለሆነ ምግብም ለመብላት እሺ እንብላ ትላለች። ጆሮዋም መስማት እንደሌለ ትነግራለች። ዝም ብላ ነው የምታወራ። አይምሮ ግን የእሷ የዋዳን አይምሮ ተነክቷል። ልጅቷ ግን ለአባቱ እኔ እየፈራው ነው ፈርቻለሁ ብላ ትናገራለች። አባትየውም መፍራት እንደሌለበት አትፍሪ ይላታል። እሷም ሰውነቷ እንደሚንቀጠቀጥ እኔ ፈርቻታለሁ አልፈልግም ይላል። እሷም ጆሮ አይሰማም እንጂ አይኗ አላይም አላልኩሽም ትላለች። አባዬ ስለማን ነው እያወራች ያለሽው ትላለች። እሱም ነይ ተነሺ ከዚህ መውጣት አለብን ብላ ማይን ጎትታ ትወጣለች። እንግዲህ አይምሮ ስለተነካ ምን እንደምታወራና ምን እንደምትለው አታስታውስም። ሁሉም ሰው ተደናግጠዋል ማለት ነው። እንደዚህ የሆነችው በይሩት ስራ ነው። መድኃኒቱን ስለሰጠች አብዳ ነው እንደዛ ለተወሰነ ጊዜ እንደዛ እንደምትሆን አጎትየው ይነግራታል ልጁ ማለት ነው። ግን ከሷ ጋር መጣላት እንደሌለበት ታወራለች። ዝም በይ የዋዳን ስሟን አትጥሪብኝ፣ ስሟን ከጠራች ትበሳጫለች ትላለች። ምን እንደምታወራ ራሱ አታስተውስም አታስተውልም ማለት ነው። አብደም ስለሆነ መተኛት እንዳለበት ማይ ትነግራለች። ግን መተኛት እንደሌለበት እና እንደማትወደው ትነግራለች። እሷም አትተኝ መተኛት የለብሽም እያለች እንግዲህ አይኗን አፍጥጣ ሰውነቷ እየተንቀጠቀጠች ለማይ ትነግራታለች። በዚህ መሀል ላይ እያለ ወተት እና ፍርፍር አበኝ ትላለች። ልስራልሽ የሚበላ ላምጣልሽ ስትለው ደግሞ አይ አልፈልግም ወተትና ፍርፍር ነው የምፈልገው ትላለች። ምክንያቱም አይምሮ ስለተነካ ምን እንደምትል እና የምታስታውሰው አይገባትም ማለት ነው። አሁን ግን እኔም እንኳን አላበሳጨዋትም እያለች ለመተኛት ትሞክራለች ማለት ነው። እንግዲህ ተኝታም ምን እንደምታወራ አታውቅምና ታወራለች። እንግዲህ እዚህ ደግሞ ሳሚም መጥቷል። እነ ማይ ወንድም ቤት መጥቶ በሩ ዝግ ነው። የማይ ወንድምም የለም ስራ እንደወጣ አልተመለሰምና በሩ ላይ ቁጭ ብሎ ስልክ ደውልበታል። ስልክም ስደውል ያነሳና ቤቱ ዝግ እንደሆነና ቤት እንደሌለ ያስረዳል። እና የት እንደዋልክ እንዴት ዋልክ የት ነህ ቤት መጥቼ በሩ ቁልፍ ሆነብኝና አንተን አጥቻለሁ ብሎ ይጠይቃል። እሱም ስለፈለገ ስለ አንዳንድ ነገር እንደፈለገ ምን ነው የሄድክበት ቦታ ብዙ ትቆያለህ ብሎ ይጠይቃታልና እኔ ሰፈር ዞር ዞር ብዬ ልጠብቃል እና ቶሎ ብላና ቤት ይጠብቀዋለሁ እያለ በሩ ላይ ቁጭ ብሎ ይጠብቃል ማለት ነው። እንግዲህ በር ላይ እሱ ቁጭ ብሎ እየጠበቀ ስለሆነ እሱም ስልክ ዘግቶ ወደ ቤቱ ይሄዳል ማለት ነው። በዚህ መሀል እያሉ ሩት ቁጭ ብላ ፋይሏን ቦርሳን እየነካካች ልጅቷ ትመጣለች። እንግዲህ የት ልትሄጂ ነው እንዲህ የለበሽው ዘና ብለሽ ያልሽ ለየት እንዳልሽና በጣም እንዳማረበት ትናገራለች። እሷም ግን ዝም ብላ አንዳንዴ ቀለል ያለ ልብስ መልበስ ፈልጌ ነው ትላለች። እሷም መውጣት እንዳለበት ትነግራታለች። በኋላ መገናኘት እንደሚችሉ አድርጋ እሷም ስለ የዋዳን የሆነ ነገር ጥያቄ ልጠይቅ መጥታለች። የዋዳን ማበዷ ውስጥ እጅሽ አለው እንዴ ብላ እናትየዋን ትጠይቃታለች። እሷም ለምንድን ነው እንደዚህ ይሄን ጥያቄ የጠየቅሽኝ ለሰው ማዘን ጀመርሽ እንዴ ብላ ቆጣን ትገልጻለች። እሷም ደግሞ አዝና ስለነበረ ለምንድን ነው የማታሳዝነው ሰው አይደለውም እንዴ እኔም አዝናለሁ ትላለች ብላ ለእናቷ መልሱን ትጠይቃለች። ማወቅ ስለፈለኩ ነው የዋዳን እንደዚህ እንደምትሆን አንቺ ነሽ ብላ ትጠይቃታለች። እሷም እውነታም መሆኑን በደንብ ማውቃን ትነግራታለች። እኔ ነኝ ያደረኩት ብላ መልሷን ትመልሳለች። እሷም እንዴት ነው እንደዚህ የምታደርጊ ትላለች። እንደዚህ እንድትሆን እንድታብድ ያደረኩኝ እኔ ነኝ
ትላለች። ለምንድን ነው እናቴ ስትለው የራራይ ልብ እንዳላገኝብሽ የራራይ ልብ እንድኖርሽ አልፈቅድም ትላለች። ግን አንድ ነገር እንደምነግረን ግን ዮአዳንን እንደዚህ መሆኑን ከማይ ባላይ ይሻለኛል ትላለች። ግን እሷም ከነ ህይወቷ ለማስወገድ ትፈልጋለች። ግን ዮአዳን ከዚህ በህይወታችን ከወጣች በቂ ነው ትላለች። እሷም እሱ አሪፍ መንገድ ነው ግን እስካሁን እንዴት አላሰብኩም ብላ ራሷን ልጅቷን አንቃ ይዛ እንግዲህ ወደ ሽንት ቤቷ ትወረውራለች። ወደ ሽንት ቤቷም ወዛ ጸጉሯን ይዛ ወደ ሽንት ቤት ታስገባና የገዛ ልጅቷን ወደ ሽንት ቤት ታስደፋለች እና በጣም ትመታታለች። ጥሩ ሰው መሆን አንቺ አትፈልግም ወይ ትላታለች። በጣም ነው የምትጮህበት ልጅቷ ላይ። ጥሩ ሰው ከሆንሽ ሰዎች መጠቀም እንዲሆን አትፍቀጂ፣ አንቺ ደግሞ የኔ ልጅ ነሽ፣ ጥሩ ሰው መሆን የለብሽም ትላለች። እሷም እናቴ እያለች ተግባባን ብላ እናትየዋ በሯን ዘግታ እየተቆጣች እንግዲህ ትወጣለች። ይህንን የሄሩት ክፋት ነው እንደዚህ የሆነ። እሷም ተናዳ በር ላይ ማይን ታገኛታለች። ግን ለኔ ጥሩ ሰው ባትሆኝ ይሻላል